የእንግሊዝ ፕሪሚየር ሊግ 14ኛ ሳምንት ጨዋታዎች ዛሬ ማክሰኞ ምሽት ይደረጋሉ። ፉልሃም ከማንቸስተር ሲቲ፣ ቦርንማውዝ ከኤቨርተን እንዲሁም ኒውካስል ዩናይትድ ከቶትናም ሆትስፐር ተጠባቂ መርሃ ግብሮች ናቸው። 15ኛ ደረጃ ላይ የሚገኘው ፉልሃም በሜዳ ሁለተኛ ደረጃ ላይ የሚገኘውን ማንቸስተር ሲቲ የሚያስተናግድ ይሆናል። ፉልሃም ከአራት ጨዋታ ሶስተኛ ድሉን በቶትናም ላይ ካስመዘገበ በኋላ በጥሩ መነቃቃት ላይ ይገኛል። ለማን ሲቲ በአንጻሩ ካስጨናቂው የሊድሱ የመጨረሻ ደቂቃ ድል በኋላ አርሰናል መጣሉን ተከትሎ የነጥብ ልዩነቱን ቢያንስ አርሰናል እስኪጫወት ማጥበብ የሚችልበት እድል ነው። በጨዋታው ማንቸስተር ሲቲ 53 በመቶ የማሸነፍ ቅድመ ግምት ሰጥቶታል። የዕለቱ ጠባቂ ጨዋታ ኒውካስል ዩናይትድ በሜዳው ሴንት ጄምስ ፓርክ ቶተንሃም ሆትስፐር የሚያስተናግድበት ነው። ኒውካስል ከቅርብ ጊዜ ወዲህ በሜዳው ጠንካራ አቋም አሳይቷል። በሜዳው ያደረጋቸውን የመጨረሻ 6 ጨዋታዎች በሙሉ አሸንፏል። በአቋሙ ላይ መሻሻል አሳይቷል። በመጨረሻው ጨዋታ ኤቨርተንን 4-1 አሸንፏል። በተለይ በሜዳው እጅግ በጣም ውጤታማ ጊዜን እያሳለፈ ይገኛል። ቶተንሃም በበኩሉ ያለፉትን 3 የፕሪሚየር ሊግ ጨዋታዎች ተሸንፎ ይህን ጨዋታ ይጠብቃል። ከሜዳው ውጪ ባደረጋቸው ጨዋታዎች ጥሩ ነጥቦችን የሰበሰበ ቢሆንም በሴንት ጄምስ ፓርክ ያለው ታሪክ ግን ጥሩ አይደለም። የመጨረሻዎቹን 4 ከኒውካስል ጋር ያደረጋቸውን ጨዋታዎች በሙሉ ተሸንፏል። በአጠቃላይ በሊጉ ሰንጠረዥ ከኒውካስል በአንድ ደረጃ ከፍ ብሎ የሚገኝ ቢሆንም በደረሰበት ተከታታይ ሽንፈት የቡድኑ ሞራል ዝቅተኛ ነው። ሆኖም የተከላካዩ ክርስቲያን ሮሜሮ መመለስ የመከላከል ክፍሉን ከነ ማጥቃት ሽግግሩ ያጠናክርለታል ተብሎ ይጠበቃል። ጨዋታው በሁለቱ ቡድኖች በኩል ጎል የሚቆጠርበትና ኒውካስል ዩናይትድ በጠባብ ውጤት የሚያሸንፍበት የመሆን እድሉ ሰፊ እንደሆነ ይገመታል።